የዚህ ዓመት ግሪን ሌጋሲ ስራችን በጣም ወሳኝ ምዕራፍ ነው። የቀረን አንድ ዓመት ስለሆነ በዚህ ዓመት 7.5 ቢሊዮን ገደማ ችግኝ ለመትከል እናስባለን። እየተከል ሀገር እያለበስን አፈር እንዳይሸረሸር የተከላከለን ምግባችን የተከልን ስለምንሄድ ከፍተኛ ፋይዳ ያለው ይሆናል። ከዚያም በተጨማሪ ዘንድሮ የምናሳካው የ7.5 ቢሊዮን ችግኝ የሚቀጥለው ዓመት ያስቀመጥነውን የ50 ቢሊዮን ታርጌት ለማሳካት የሚያቀራርበን ስለሆነ በዚህ ዓመት ጠንክረን መትከል አለብን። ምን ተክለው ጧትም ቀንም ማታም ይሆናል። የሁሉም ክልል አመራሮች፣ ሚኒስትሮች ባሉበት መትከል ጀመርነው። ሁሉም በየራሱ ደግሞ ቦታ መርጦ መትከሉን ይቀጥላል። ከቤተሰብ ጋር እንተክላለን። እኔም በአባጋ የተከልኩት ችግኝ ዛሬ ተክለው ነገ ሃርቨስት ማድረግ የሚቻል አይነት ስራ አይደለም። ጊዜ ይፈልጋል፣ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። ያንን ካሟላን ግን እጅግ ውብ የሆነ ነገር ማየት እንችላለን። እንትከል፣ ሀገር እናልብስ፣ ሀገር እናሳምር። በዚህ ውስጥ ያንሰራራች ኢትዮጵያን ለማየት ሁላችን መትጋት እንዳለብን፣ ኃላፊነት እንዳለብን እየተሰማን እንስራ። መላው የኢትዮጵያ ሕዝብ ግሪን ሌጋሲን ከልቡ ተቀብሎ እየተጋ ነው ያለው። በምንም መንገድ ሳንከፋፈል ሀገራችንን ማስዋብ፣ ማሳመር፣ ማልበስ ላይ በጋራ እንድንቆም አደራ ማለት ፈልጋለሁ። ደስ የሚል የክረምት ስራ ነው። ሁሉም ሰው በመትከል ኢትዮጵያን እንዲያለብስ መልእክት አስተላልፋለሁ። እጅግ አድርጌ አመሰግናለሁ።